እሺ እንግዲህ ዋናው ነገር ምንድነው ሬስ ነው ሬስ ደግሞ እንዴት ብለን እስከዛሬ ድረስ በየአካባቢያችን እንደማንኛውም ነገር የምናገኘው ነገር ነው እንዴት ብለን መጠቀም እንዳለብን ነው አሁን የምናየው መቼም ጸጉር ለማብዛት ወይም ደግሞ ጸጉራችን ሳስቶ በጣም የተቸገረን በጣም ብዙ በየቤቱ እንኖራለንና ለሱ መፍትሄ ነው ዛሬ ደግሞ ይዘን የመጣነው በቀጣይ ደግሞ አቮካዶ ነው አቮካዶ ለጸጉራችንም ለፊታችንም ብዙ ጊዜ እንጠቀመዋለን በቤት ውስጥ ከሬት ጋር ሲሆን ደግሞ ምን አይነት ውህድ ይሰጠናል የሚለው ነገር አብረን እናያለን በቀጣይ ደግሞ ምንድነው ያለው ኮኮናት ኦይል አለ ስለዚህ እነዚህን ውህዶች በመጠቀም ለጸጉራችን ጥሩ የሆነ ምግብ ወይም ደግሞ የመንከባከቢያ ዘዴ እናዘጋጃለን አብራችሁን ቆዩ እሺ ስለዚህ የጸጉራችንን ምግብ ወይም ደግሞ ውህድ ለማዘጋጀት የሚያስፈልገን መጀመሪያ አቮካዶ አለ ከዛ ደግሞ ሬት አለ ከዛ ደግሞ ኮኮናት ኦይል አለን በቃ ቀንሾ ነው ስለዚህ መጀመር እንችላለን ማለት ነው ምናልባት ከነዚህ ውህድ ውስጥ አንዱ ራሱ ከሌላችሁ ዳውንሎድ አድርጋችሁ በማስቀመጥ ሌላ ጊዜ መስራት ትችላላችሁ ማለት ነው በደንብ ብቻ ተከታተሉ ያው እንደምታዩት ቆረጥኩት የሚያስፈልጋችሁን ያህል ከቆረጣችሁ በቂ ነው ጫፉን እናነሳለታለን እንዳይወጋችሁ እጃችሁን በደንብ ተጠንቀቁ ሾክ ስላለ እሺ ይሄን ካወጣን በኋላ ቀስ አድርገን ከላይ ምክንያቱም ጄሉን ብቻ ስለሆነ የምንፈልገው ከላይ ቀስ አድርገን እናነሳዋለን እንደምታውቁት ሬት በጣም ለብዙ ነገሮች ከጸጉር ባለፈ ለፊት ራሱ የውበት መጠበቂያ አንዱ ነውና እንደፈለግን አድርገን መጠቀም እንችላለን ግን እንዴት ነው ከምን አይነት ውህድ ጋር ነው መጠቀም ያለብን የሚለው ነገር በደንብ ማወቅ ይጠበቅብናል ማለት ነው ከዛ ልክ እንደዚህ አድርገን ከላይ ያለውን ካነሳን በኋላ ጄሉ ብቻ ይቀርልናል ስለዚህ እሱን ቀስ አድርገን በቢላ ወደ ምን ተጠቀምበት ሳህን ላይ እንገለብጠዋለን ማለት ነው ከዛም እንፈልገው ጄሉን ብቻ ስለሆነ እንግዲህ ይሄ በጣም የሚጠቅመን ለምንድነው ለጸጉራችን በተለይ ደግሞ በስስት ብሎ ለሚያስቸግረን በተለይ ፊት አካባቢ ላይ ጸጉራችን እየተነቃቀለ ሲያስቸግረን ወይም ደግሞ ብዛት ካጣ ወይም ከሳሳና ወደ ኋላ የሚሄድ ከሆነ ይሄ በጣም ፍቱን የሆነ መድኃኒት ማለት ነው ለጸጉራችን ማለት ነው እንደምታዩት እንደዚህ አድርገን በደንብ አድርገን እንትን ካልን በኋላ እንዲሁም ደግሞ ፊታችን ላይ አሁን ብንመጣ ፊታችን ላይ ያሉ ነገሮች እንዳለ ፊታችን ጽድት እንዲል እንዲሁም ደግሞ በተጨማሪ ሰውነታችን ወፍሮ ሲከሳ ወይም ደግሞ ከወሊድ በኋላ የሚመጣውን ሸንተረር ለማጥፋት ይጠቅመናል ማለት ነው ስለዚህ ለብዛት ብዙ የሆነ ጥቅም አለው ሬት ማለት ነው ስለዚህ አሁን ደግሞ ግን ምን ተጠቀምበት ለጸጉራችን ብዛት እንዲጠቅመን ስለምንፈልግ ነው ማለት ነው ይሄ እንደዚህ አድርገን ከጨረስን በኋላ ይሄንን በደንብ አድርገን እናደቀዋለን ማለት ነው ስለዚህ አቮካዶን ልጨምር አንድ አቮካዶ ነው የምጠቀመው የበሰለ ቢሆን ይመረጣል ምክንያቱም በቀላሉ ለማዋሃድ እንዲመቸን ማለት ነው የምጠቀመው አንድ አቮካዶ ነው እንደምታዩት ውስጡ ጥቁር የለውም ስለዚህ ለምን አያስቸግረኝም እዛ በማንኪያ አውጣለሁ ማለት ነው አድርጌያለሁ ከዛ ይሄንን በደንብ አድርገን እንመታዋለን ከዛ ይሄን በደንብ አድርገን እንደዚህ ካዋሃድን በኋላ ኮኮናት ኦይል አለኝ እሱን አረጋዋለሁ ማለት ነው ኮኮናት ኦይል ምንድነው የሚያደርገው ጸጉራችን የራሱን የሆነ ለስላሴ እንዲኖረውና የራሱን የሆነ ወዝ እንዲኖረው ያደርጋል ደረቅ ቆዳችን በተለይ ፎርፎር የሚያስቸግረን ከሆነ የሚደርቅብን ከሆነ ይሄ በጣም ጥሩ የሆነ ቅባት ነው ብዬ መክራቸዋለሁ ማለት ነው ስለዚህ እናርግበት ሁለት ማንኪያ አድርጌያለሁ በደንብ አድርጌ ላዋህደው
እንደዚህ አድርጋችሁ ካዋዳችሁ በኋላ በተለይ ተተኩሳችሁ እሳት የጨረሰው ወይም ደግሞ ጸጉራችሁ እየተበጣጠሰ ላስቸገራችሁ ወይም ደግሞ ልክ እንደኔ እንደዚህ በፍሪዝ የምትጫወቱበት ከሆነ ይሄ በጣም ጥሩ የሆነ ትሪትመንት ነው ማለት ነው። ምክንያቱም ወደ ራስ ወደ ነበረበት እንዲመለስ ያደርጋል። በተለይ ደግሞ በምናበጥርበት ጊዜ የሚወጣውን ጸጉርም ይቀንስልናል ማለት ነው። ስለዚህ ከመታጠባችን በፊት ምንም ያህል ደቂቃ የሚፈጅ አይደለም። 1 ሰዓት ያህል ቤታችን ብዙ ጊዜ ስለምናገኝ ለምሳሌ እሁድ ሊሆን ይችላል፣ በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ይሄ ቀለል ያለ እሁድ ስለሆነ ጸጉራችንን ከመታጠባችን በፊት የምንጠቀመው ነው ማለት ነው። ስለዚህ እንደዚህ አይነት ውህድ አዘጋጁና ለመቀባት ዝግጁ ሁኑ። አብራችሁን ቆዩ እንዳትሄዱ። እሺ ከዛ እንደዚህ አድርጋችሁ በደንብ አድርጋችሁ ካዋሃዳችሁት በኋላ አሁን ወደ ጸጉራችን እንደመቀባት እንሄዳለን። እንዲመቻችሁ በክፍል አድርጉት የከፈላችሁ። ምክንያቱም ከውስጥ ጀምሮ እስከ ዛላው ድረስ እስከ ጫፉ ድረስ ነው የምንቀባው። እንግዲህ ጸጉራችን ላይ ጥሩ ለውጥ ማምጣት ከፈለግን ይሄንን ቢያንስ በሳምንት አንድ እንኳን ከመታጠባችን በፊት ልንታጠብ ስንል ብንቀባው በደንብ ጥሩ የሆነ ለውጥ እናያለን ማለት ነው። ስለዚህ ስንቀባ ከታች ጀምሮ እስከ ጫፉ ድረስ በደንብ አድርገን እንቀባውና ትንሽ ማሳጅ ቆዳችንን በደንብ አድርገን ወደ ውስጥ እንዲገባ ማሳጅ እናደርገዋለን። ስለዚህ እንደዚህ ከተቀባችሁ በኋላ ከ1 ሰዓት በኋላ ታጥበን እንገናኛለን። አብራችሁን ቆዩ። እሺ እንግዲህ እንደምታዩት ታጥቤ መጥቻለሁ። የሰራሁትን ውህድ ለ1 ሰዓት ያህል ከተጠቀምኩ በኋላ ታጥቤያለሁ። የታጠብኩት በአፍሪ ኸርባል ሻምፖና ኮንዲሽነር ነው። ያው ተፈጥሯዊ ነገር ስለሆነ በዚህ እንድትጠቀሙ እመክራችኋለሁ። ከዛ በኋላ በደንብ አድርገን ቆዳችንን አጥርተን ከታጠብን በኋላ ደግሞ የሬት ውህድ ነበረ አሁን ቀደም ብለን የሰራነው። ስለዚህ የሬት ቅባት አቅርቦላችኋል አፍሪ ኸርባል። ስለዚህ ይሄንን ብንጠቀመው በጣም ጥሩ ነው ብዬ ስላሰብኩ ነው ያቀርብኩላችሁ። በነገራችን ላይ እኔ የምጠቀመው ይሄንን ስለሆነ ነው ለእናንተ እንድትጠቀሙት የምመክራችሁ ማለት ነው። ስለዚህ እነዚህን በመሰሉ የተፈጥሮ ምርቶች እየተጠቀምን ወደ ተፈጥሮ እንመለስ እላለሁ። ይህን ያህል ጊዜ ሰጣችሁ ፕሮግራሚንግ ስለተከታተላችሁ ከልብ አመሰግናለሁ። በሚቀጥለው ይሄ ቅረብልን ወይም ደግሞ ይሄ ቢቀርብ ደስ ይለናል የምትሉትን ሁላ ከታች ባለው ኮሜንት ላይ አስቀምጡልን። በሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ቆዩ።